ድሃ ሆነህ ከተወለድክ ያንተ ጥፋት አይደለም። ድሃ ሆነህ ከቀረ ግን ያንተ ምርጫ ነው። ሀብታሞች ሀብታም ሆኖ አይደለም የሚወለዱት። አብዛኛዎቹ ሀቢት ባይ ሀቢት ብሪክ ባይ ብሪክ ዴቨሎፕ ያደረጉ ነገሮች ናቸው። በዛሬ ቪዲዮ ምርጥ 10 የሆኑ ሀብታምን ከሌሎቹ ሰዎች የሚለዩትን ሀቢት እናያለን። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ሁኑ። ሀቢት ነምበር 1 ዌክ አፕ ቢፎር ዘ ወርልድ። ሌሎቹ ሰዎች ሲተኙ እነሱ በሌሊት ይነሳሉ ማለት ነው። ልክ 11 ሰዓት ሲሆን እነሱ ኦልሬዲ ከእንቅልፋቸው ተነስተዋል። ፕላን እያደረጉ ነው፣ ሙቭ እያደረጉ ነው፣ ቢውልድ እያደረጉ ነው ማለት ነው። ሌላው ዓለም ሲተኛ እነሱ ስትራቴጂ እያወጡ ቀድሞ ቀኑን ጀምሮታል ማለት ነው። ልክ ማራቶኑን ሌሎቹ መሮጥ ሲጀምሩ እነሱ እንደሚጨርሱት ማለት ነው። ደግሞ በደንብ ያውቃሉ። ጠዋታቸውን በደንብ ከተጠቀሙት ሌላው ቀሪ ቀኑ እንደሚያምርላቸው ማለት ነው። ሀቢት ነምበር 2 ፎከስ ኦን ሃይ ኢንካም ጀነሬቲንግ አክቲቪቲስ። ቢዚ የሆኑ ሰዎች ሁሉም ቦታ አሉ፣ ነገር ግን ፕሮዳክቲቭ የሆኑ በጣም ጥቂት ናቸው ማለት ነው። ሀብታሞች ምንም ነገር ከመስራታቸው በፊት ይሄኛውን ጥያቄ ራሳቸውን ይጠይቃሉ። እኔ እያደረኩ ያለሁት ነገር ገንዘብ የሚያስገባልኝ ነው ወይንስ ጊዜን የሚያባክንብኝ ነው ብሎ ስለሚለዩ አብዛኛው ጊዜ ፎከስ የሚያደርጉት ክሎዚንግ ሴልስ፣ ቢልዲንግ ኦፈርስ፣ ክሬቲንግ ቫልዩ መፍጠር፣ መሸጥ ምናምን ላይ ነው ጊዜያቸውን የሚወስዱ። ስለዚህ ወዴት እንደሚሄዱ ምን እንደሚያደርጉ ያውቃሉ ማለት ነው። ስለዚህ ምን ላይ ነው ጊዜያቸውን የምታሳልፉት? ገንዘብ የሚያስገኝ ነው ወይንስ ጊዜያቸውን የሚያባክን ነው? ሶስተኛው ሀቢት ለርን ዋን ኒው ቲንግ ኤቭሪ ዴይ። ሀብታሞች በጣም ተማሪዎች ናቸው። በቀን ባይመቻቸው እንኳን ለ20 ደቂቃ ያነባሉ፣ ፖድካስት ያዳምጣሉ፣ ሜንቶሪንግ ሴሽን ይኖራቸዋል ማለት ነው። በየጊዜው ራሳቸውን ያሳድጋሉ ማለት ነው። ከኢንቫይሮንመንቱ ጋር፣ ከገበያው ጋር፣ ከፖለቲካው ጋር፣ ከካልቸሩ ጋር ራሳቸውን እያጠነከሩ ይሄዳሉ። ያወቁትን ነገር ደግሞ የሚለያቸው ወደ ተግባር ይወስዱታል ማለት ነው። ስለዚህ ሁሌ ተማሪዎች ናቸው። ሀቢት ነምበር 4 ሴቭ እንደ ሪኢንቨስት ነው። አብዛኛው ሰው ገንዘብ ያገኛል፣ ከዛ ወጪ ያደርጋል። ገንዘቡ ወዴት እንደሌለ አያውቅም ማለት ነው። ሀብታሞች ግን መጀመሪያ ይቆጥባሉ። የቆጠቡትን ነገር ደግሞ ለኢንቨስትመንት ይጠቀሙታል ማለት ነው። እነሱ ጋር እያንዳንዱ ብር እንደ ወታደር ነው የሚታየው እና ይሄን ወታደር መሬት ለማግኘት ለመግዛት ነው የሚጠቀሙት፣ ኮንከር ለማድረግ ማለት ነው። ስለዚህ ምንድነው አንደርስታንድ ያደርጉት እነሱ ካሽ ካለ ፍሪደም አለ። ፍሪደም አለ ማለት ደግሞ ኢምፓየር ቢውልድ ማድረግ ትችላለህ ማለት ነው። ስለዚህ ሴቭ ማድረግ ነው ሌላኛው። አምስተኛው ሀቢት ነምበር 5 ሴይ ኖ ሞር ኦፍትን። ታይም ኢዝ ዘ ካረንሲ ኦፍ ዘ ሪች። የሀብታም ገንዘብ ጊዜ ነው። አሁን ለምሳሌ ሰው እንደዚህ እናድርግ ይሄን ቦታ እንዝናና ምናምን ሲሏቸው ያለ ፕሮግራማቸው የትም ቦታ አይሄዱም ማለት ነው። በዚህ ላይ ደግሞ ሶሻል ሚዲያ ላይም ጊዜያቸውን አያባክኑም። ዲሲፕሊን አላቸው። ሳይ ኖ ይላሉ ማለት ነው። ይሄን ፕሮግራም አለኝ ይሄን አደርጋለሁ ምናምን ብለው ፕሮቴክት ያደርጋሉ ባዶ ካሌንደራቸውን። if you want to be rich get comfortable disappointing others not yourself። ሀብታም መሆን ከፈለክ ሌሎችን ማሳዘን አትፍራ፣ በአንተ ካላንደር ተንቀሳቀስ ነው። ሀቢት ነምበር 6 surround themselves with winners። አብዛኛውን ጊዜ ከዊነርሶች ጋር ጊዜያቸውን ያሳልፋሉ ማለት ነው። ሁሌ ከተሳካላቸው ሰዎች ጋር ነው የምታገኛቸው። ኤክስኪውዝ ሜከርሶች ሳይሆን ከተሳካላቸው ማለት ነው። ኖ ጎሲፕ ኖ ቪክቲምስ ጀስት ቪዥነሪስ ማለት ነው። ይሄ ወሬ የሚያበዛ የቪክቲም ማይንድ ሴት ያለው ሳይሆን ቪዥነሪስ ከሆኑ ሰዎች ጋር ነው። ምክንያቱም ኢነርጂ ይተላለፋል። አሁን ኔጌቲቭ ፒፕል ጋር መዋል ሲጀምሩ ኔጌቲቪቲ ወደ እናንተ ይሳባል ማለት ነው። ፖዚቲቭ የሆነ ስለ ስራ የሚያስብ ስለ ፖዚቲቪቲ ያለው ጋር መዋል ሲጀምሩ ግን ልክ እንደዛው የእናንተ ፖዚቲቪቲን ከፍ ስለሚል ስለ ስራ ስለ ሌላ ነገር ማሰብ ትጀምራላችሁ። so surround yourself with winners። ሀቢት ነምበር 7 ዴይሊ ፕላኒንግ ኤንድ ሪቪው። ሀብታሞች ከእንቅልፋቸው ሲነሱ ምን እንደሚያደርጉ አይገምቱም። ምክንያቱም ጠዋት ልክ እንደተነሱ ቀኑን ያቅዱታል ማለት ነው፣ ምን ማድረግ እንዳለባቸው። ማታ ላይ ደግሞ ያቀዱትን የሰሩትን ነገር ምን ያህል አሳክቷል የሚለው ራሳቸውን ይገመግማሉ ማለት ነው። ምንድነው ያደረኩት ያላደረኩትስ፣ ቀጣይስ ምን ማድረግ አለብኝ ምን ማሻሻል አለብኝ ብሎ ያስባሉ ማለት ነው። ስለዚህ ፕላን ማድረግ አለባችሁ ቀናችሁን ማለት ነው። እንደነሱ ለመሆን without direction actions becomes distraction ማለት ነው። ኬኦስ ነው። ፕላን ያስፈልጋል። ሀቢት ነምበር 8 health is wealth። አሁን የምንኖርበት ዓለም ላይ ሁሉም ነገር ቢኖረንና ታማሚ ብንሆን ወይንም ደግሞ ደካማ ምናምን ብንኖር ምንም ጥቅም የለውም ማለት ነው። ስለዚህ ሀብታሞች ብዙ ጊዜ ለሰውነታቸውና ለማይንዳቸው ትልቅ ፕራዮሪቲ ይሰጣሉ ማለት ነው። ይሄን ለማድረግ ደግሞ ኤክሰርሳይዝ ይሰራሉ። የሚበሉት ምግብ
የተመጣጠነ ሄልዚ ምግብ ነው የሚበሉት። እንቅልፋቸውን በስነስርዓት ይተኛሉ ማለት ነው። ኢነርጂ ኢዝንት ኦፕሽናል ኢት ኢዝ ዘር ፊውል ነው። ስለዚህ ሄልዚ ላይ ማተኮር አለብን ማለት ነው። ሃቢት ነምበር 9 ፕራክቲስ ዲሲፕሊን ላይክ ሞንክ። ዲሲፕሊን ያስፈልጋል ማለት ነው። ኖ ኤክስኪውዝስ ኖ ድራማ ጀስት ዴይሊ ኤክስኪዩሽን። ኤክስኪውዝ አያስፈልግም፣ ምንም አይነት ድራማ አያስፈልግም። ኤክስኪዩት ማድረግ ነው ማለት ነው። ቢኮዝ ዴይ ነው ኮንሲስተንሲ ቢልድስ ኤምፓየር እንደሚያደርግ ያውቃሉ። ሃቢት ነምበር 10 ቴክ አክሽን ሪሌንተስሊ። ፐርፌክት ሞመንት የጠበቃችሁ ነው። ዳት ኢዝ ፖቨርቲ ቲንኪንግ። ፐርፌክት ታይም የምጠብቁ ከሆነ ይሄ የድህነት ሀሳብ ነው። ሀብታሞች ፈጣን ናቸው፣ ጉልበት አላቸው፣ አክሽን ይወስዳሉ፣ ከወደቁም ይነሳሉ፣ ይማራሉ ማለት ነው። ብዙ ጊዜ የሚያሳልፉት በማሰብ ሳይሆን በማድረግ ነው ማለት ነው። በአንድ ነገር በአንድ መንትራ ይኖራሉ። ኢምፐርፌክት አክሽን ቢትስ ፐርፌክት ኢንአክሽን። ሀሳብ 100,000 ሀሳብ ከሚኖር 2 ወይ 3 ጊዜ በሙከራ የሆነ ነገር ቢሆንልህ ይሻላል ብሎ ያስባሉ ማለት ነው። ስለዚህ ይሄኛውን ካወቃችሁ፣ ሀቢታችሁን ካወቃችሁ፣ እውነታውን ካወቃችሁ ይሄኛውን ነገር ከነዚህ ከ10 ሀቢት በአንዱ ጀምሩና ቀስ በቀስ እያሳደጋችሁ ትሄዳላችሁ። ሀቢታችሁን እያሳደጋችሁ ከሄዳችሁ ደግሞ እናንተም ሪች ማትሆኑበት ነገር ስለሌለ በርቱልኝ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ።